እኛ አሁን የምንደግፈው በአቋም ደረጃ ያዝነው ህብረ ብሔራዊ ፌደራሊዝም እንጂ የብሔር ፌደራሊዝም አይደለም። ይህ መስተካከል ስላለበት ነው። ይሄ በእንግሊዝኛ ሲገለጽ በጣም ጥሩ ትርጓሜ ያለው መልቲ ናሽናል ፌደራሊዝም፣ አካታች የሆነ አቃፊ የሆነ የሚገለሉ የህብረተሰብ ክፍሎች የሌሉበት፣ ሁሉም በየደረጃው የሚሳተፉበት፣ በቡድን መብትና በግል መብት መካከል ሚዛን የሚጠበቅበት፣ የህዝብ የጋራ ማንነትና በኢትዮጵያዊ ማንነት መካከል ሚዛን የሚጠበቅበት፣ ህዝብ በየደረጃው ራሱን እያስተዳደረ ለኢትዮጵያ ደግሞ በጋራ የሚቆምበት፣ ለኢትዮጵያ ህልውናና ጥንካሬ ደግሞ በጋራ ዋጋ የሚከፍልበት፣ እንዲሁም አቃፊ፣ አሳታፊ፣ አካታችና ሁሉንም የህብረተሰብ ክፍል ሳያገል በጋራ ተጠቃሚ የሚያደርግ የፌደራሊዝም አይነት ነው። በህብረ ብሔራዊ ፌደራሊዝም ከኢትዮጵያ ውስጥ የሚገለል፣ የሚቀር፣ የሚገፋ፣ የማይሳተፍ አካል አይኖርም ማለት ነው። ይህ ነው ለኛ ህብረ ብሔራዊ ፌደራሊዝም ማለት።